በገጽ ለምትፈልጉት 132 ላይ አዲስ ኪዳን ሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምሮ ያለውን ስፍራ በጌታ በኢየሱስ ክርስቶስ ስም አነባለሁ። በዳና ከደረሰን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቀን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችተው ወደ እሳት ሲጨምር እፍኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባቡ በእጁ ተንጠልጥለው ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕር ሳንካ በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ እያለ ይናገረዋል። የጌታ ስም ለዘላለም የተባረከ ይሁን። ምን አሉ? ይህስ አምላክ ነው ብለው ሐሳባቸውን ለወጡ። የጌታ ስም ለዘላለም የተባረከ ይሁን። ዛሬ እንዲህ በምለው ርዕስ የእግዚአብሔርን ቃል እንሰማዋለን። የእግዚአብሔር ዓላማ ያለ ሰው በከንቱ አይሞትም በምለው ርዕስ የእግዚአብሔርን ቃል እንሰማዋለን። የጌታ ስም ለዘላለም የተባረከ ይሁን። እንግዲህ ይህ ሐዋርያ ሥራው ሁላችሁም እንደምታውቁት ብዙ ታምራት የተደረገበትና ብዙ መከራ በሐዋርያቶች ላይ የደረሰበት መጽሐፍ እንደሆነ ሁላችሁ ታውቃላችሁ። እንግዲህ ይህ ሐዋርያ ሥራ የታሪክ መጽሐፍ በመባል ነው የሚታወቀው። በዚህ ቦታ ላይ ጳውሎስ ወንጌልን በመስበክ ሲያስቸግር፣ ወንጌልን በኃይል እያሰፋ ጉዞውን ሲቀጥል የግድ ይህ ጳውሎስ ወደ ቄሳር ፊት መቅረብ አለበት በሚለው ብዙ መከራ ያደርሱ ነበርና ከዛ በኋላ ወደ ቄሳር ለመውሰድ እርሱን ምን አደረጉት? ከሌሎች እስረኞች ጋር አድርገው ጉዞውን ያስቀጥላሉ። በዛ መርከብ ላይ ምናልባት ብዙ ጊዜ እናንተም ታውቃላችሁ፣ አንድ መርከብ ረዥም ጉዞ ሲጓዝ ዝም ብሎ አንድ ሰው ሁለት ሰው ፒክ አድርጎ አይሄድም። ብዙ ታቅደው ጊዜ ተመድበው ጊዜ ተወስነው የሚጠብቁት ያ የፖሊስ አለቆች መቶ አለቃ ተዘጋጅተው ይህንን በስነ ስርዓት ጉዞን የሚያስጀምሩበት ሁኔታ ነው ያለው። ጳውሎስ ይህንን ጉዞን እንዲቀጥል ያስደረገው ምንድን ነው ብለን ስንመለከት ወንጌሉን በማገልገሉ ነው። የጌታ ስም ለዘላለም የተባረከ ይሁን። ሁላችሁም እንደምታውቁት ጳውሎስ ለወንጌል ራሱን የሰጠ ሰው ነው። ራሱን ለወንጌል የሰጠ ሰው ነው። የአምላካችን ስም ለዘላለም የተባረከ ይሁን። ጳውሎስ ጉዞን በሚያደርግበት ጊዜ ለወንጌል እንቅስቃሴውን በሚጀምርበት ጊዜ የትኛውም ስፍራ ሲሄድ የሚሄደው ዓላማ ይዞ ዝም ብሎ ሄዶ ደርሶ አይመጣም። የሆነ የእግዚአብሔር ሰው ተብሎ ሰው በጭብጨባ ተቀበለው የሆነ ነገር አብልቶ አጥተው እንዲመለስ አይደለም የእሱ ጉዞ። ሁል ጊዜ ጉዞውን ሲያደርግ የሚያደርገው በሄደበት ቦታ ላይ ወንጌልን ሰብኮ ቤተ ክርስቲያንን ተክሎ መምጣት ነው። የጌታ ስም ለዘላለም የተባረከ ይሁን። ጳውሎስ መጀመሪያ ሁላችሁም እንደምታውቁት የጳውሎስን ባክግራውንድ ታውቃላችሁ ብዬ አስባለሁ። ሐዋርያት ሥራ ምዕራፍ 9 ላይ እርሱ ብዙ የእግዚአብሔርን አገልጋዮች የሚያሳድድና የእግዚአብሔርን አገልጋዮች መከራን እያደረሰ ብዙ ስቃይ የሚያሳይ ሰው ነበር። እንዲሁም በእስጢፋኖስ መገደል ላይ የእሱ እጅ እንዳለ የመጽሐፍ ቅዱስ ሊቃኖች ወይም የመጽሐፍ ቅዱስ ምሁራን ይናገራል። ይህ ጳውሎስ ተንኮለኛ ነው። ስለ ሕግ በደንብ አድርጎ የተማረ ነው። ከገማልያል እግር ስር ተቀምጦ የተማረ ነው። ይህ የተማረ ሰው ትናንትና ተንኮለኛ የነበረው ሰው እግዚአብሔር በጠራራ ፀሐይ ላይ በደማስቆ ላይ ከያዘው በኋላ
ለቤቱ ከመረጠ በኋላ ደማስቆ ላይ ኢየሱስ ያዘው። ወንጌልንም ደግሞ ማገልገል የጀመረው ጳውሎስ አገልግሎትን የጀመረው በደማስቆ ላይ ነው። ይህ ወንጌልን ይዞት መቀጠል በጀመረው ጊዜ ላይ በሐዋርያው ጳውሎስ ላይ ብዙ ተግዳሮት ነበር። ሁላችሁም እንደምታውቁት በዚህ ወይ የጳውሎስ ስም ብዙ ሰዎች ምናልባት እየተናገሩ ሳኦል የሚለው ስም ሐዋርያ ሥራ ምዕራፍ 9 ላይ ነው የተቀየረው። እንዴት ነው? ጳውሎስ የሚለው ስም የጀመረው ሐዋርያ ምዕራፍ 9 ላይ ነው ወይስ የተቀየረው ድሮም የነበረ ስም ነው? ምናልባት ስለዚህ ታሪክ የምታውቁ ሰው አላችሁ? ኦኬ የሐዋርያ ጳውሎስ ስም ብዙ ሰው እየሰበከ የተቀየረው ምዕራፍ 9 ላይ ድሮ ሳኦል ከሚባለው ስም ከኢየሱስ ክርስቶስ በጠራራ ፀሐይ ላይ ከያዘው በኋላ ጳውሎስ በመባል ይጠራል ምናምን ብሎ ይናገራል። ነው እንደዛ አይደለም። ለጳውሎስ ስንት ዜግነት ነው አለ? ለጳውሎስ 2 ዜግነት ነው አለ። ይህ ጳውሎስ 2 ዜግነት አለው። ይህም አንደኛ አይሁዳዊ ዜግነት አለው፣ ሁለተኛ ደግሞ ሮማዊ ዜግነት አለው። ይህ ጳውሎስ የሚለው ስም ሁላችሁም እንደምታውቁት የቄስ ልጅ ሳኦልም የሚባል ስም ስላለ አይሁዳውያኖች ብዙ ጊዜ ሳኦል የሚለውን ስም ያወጣሉ። ይሄ እነርሱ የሚጠሩበት ስሞች አንዱ ስም ነው ማለት ነው። ይህ ጳውሎስ የሚለው ስም ደግሞ ሮማውያኖች የሚጠሩት ስም ነው። የጳውሎስ ስም በይሁዳዊ በኩል ሳኦል ነው፣ በሮማውያኖች በኩል ደግሞ የሚጠራ ስም ጳውሎስ ነው። አንድ ሰው የሮማውያን ዜግነት የሚያገኘው አንድ ሰው በ3 መንገድ የሮማውያኖችን ዜግነት ያገኘዋል። ይህ ምንድነው? አንድ ሰው ለብዙ ገንዘብ የሮማዊነት ዜግነት ይገዛዋል፣ ለከፍተኛ ገንዘብ ይሸጠዋል። አንድ ሁለተኛ ደግሞ በሮም ላይ ወይም በሮም ሀገር ላይ ወይም ከሮማዊ ቤተሰብ ከተወለደ በዛም ይሰጠዋል። ሶስተኛ ደግሞ በሽልማት መልክ የሚሰጠው ነው የሚሆነው። በሽልማት መልክ እንዴት ነው የሚሰጠው የሚለውን ስንመለከት አንድ ሰው ለሮም መንግስት ወታደር ሆኖ በታማኝነት ካገለገለ ላገለገለው ለዛ ሰው የሮም መንግስት ምኑን ይሰጣል? ዜግነቱ ይሰጠዋል። የጳውሎስ ቤተሰቦች በወታደርነት በደንብ አድርገው ታማኞች ሆኖ ስላገለገሉ በዛ መንገድ የሮማዊነት ዜግነት አለው ማለት ነው። የጌታ ስም ለዘላለም የተባረከ ይሁን። ጳውሎስ ለወንጌል ብዙ ጊዜ ጉዞን አድርጎ ነበር። 3 ጊዜ ጉዞ ባደረጋቸው መካከል መጀመሪያ የተከለው የትኛው ቤተክርስቲያን ነበር? ጉዞ ላይ መጀመሪያ አሁን ስንት ቤተክርስቲያን ነው? ለሞስት 5 ቤተክርስቲያን ተክለዋል አይደል? በጉዞ ላይ 5 ቤተክርስቲያን ተክለዋል። እስቲ ከአምስቱ አንዱን ቢያንስ ኦኬ፣ ገላትያ። ሌላስ? ያው ሁላችንም አማኞች እስከሆነን ድረስ ማወቅ አለብን ሁሉንም። ክብር ለጌታ ይሁን። አንደኛ ገላትያ ነው። ሁለተኛ ደግሞ ቆላሲያስ ነው። ሶስተኛ ተሰሎንቄ ነው። አራተኛ ፊልጵስዩስ፣ እንዲሁም አምስተኛ የኤፌሶን ቤተክርስቲያን ነው። የጌታ ስም ለዘላለም የተባረከ ይሁን። ጳውሎስ ጉዞን በሚያደርግበት ታይም ላይ የጳውሎስ ዓላማ ቤተክርስቲያን መትከል ነው ብያለሁ። ቤተክርስቲያን አይከፈትም። አሁን በዘመኑ ቋንቋ እዛ ቸርች እኮ ተከፍቷል ምናምን የሚባለው አይከፈትም። ግሮሶሪ አይደለም ቤተክርስቲያን። ምንድነው የሚሆነው? ቤተክርስቲያን ይተከላል። የጌታ ስም ይባረክ። እስቲ ይተከላል በል። የሚተከለው ምን አይነት ቦታ ላይ ነው? እዚህ ቸርች እያለ እዛ ነው አይደል? የጌታ ስም ይባረክ። የጳውሎስ ዓላማ ወይም ወንጌልን በአንድ ሰው ጤናማ ወንጌል አገለግላለሁ ለወንጌል ዋጋ ይሰጣለሁ ካለ በሚሰጥበት መንገድ የሆነ ቦታ ላይ የሆነ ደቀ መዛሙርቶችን ሰብስበው አባልነት እንዲሰጡ አድርገው የሆነ ነገሮችን እያስተካከለ የራሱን ቻንስ መጠቀም አይደለም። የሆነ ቦታ ላይ እንዲህ ህንፃን አድርጎ ምናምን መክፈት ይሄ ወንጌል አይደለም። የጌታ ስም ይባረክ። እኔ አይደለም ቃሉ የሚለው የጳውሎስ ዓላማ የሆነ ቦታ ይሄዳል። ለምሳሌ አሁን ሄድልበርግ ላይ በዚህ ዙሪያ ላይ ሙሉ ሙስሊሞች ካሉ ሁሉም ሙስሊሞች ወይ ያላመኑት ጌታን ያልተቀበሉት ስለ ጌታ የማያውቁት ካሉ በዛች ስፍራ ላይ መጥተው በዚህ ሄድልበርግ ላይ መጥተው የእግዚአብሔርን ወንጌል ይሰብኳል። ከዛስ
ብዙ ሰዎች በዛ ቅጽበት ላይ ያምናሉ። ሲያምኑስ ያመኑትን ደግሞ ያጠምቅና ከዛስ በደንብ አድርጎ ያስተምርና ቦታ ላይ ምን ያደርጋል? ይተካዋል። ሌላ አገልጋዮችን አዘጋጅተው በዛ ቦታ ላይ ቤተክርስቲያንን ይተክለዋል። ከዛ በኋላ ኃላፊነትን ለዛ ላስተማራቸውና ላዘጋጃቸው ሰዎች ሰጥተው ጉዞን ወደ ሌላ ነው የሚያደርገው። የጌታ ስም ይባረክ። ይሄ የኔ ቸርች ነው እንደፈለኩ ነኝ የሚያደርገው ምናምን እያለ የሆነ ተራ ጨዋታ እየተጫወተ ጊዜውን የማይፈጃ ሰው ነው። ያንን ቦታው ከተከለ በኋላ ሌላ ቦታ ይሄዳል። የጌታ ስም ይባረክ። አያችሁ። ስለዚህ ጉዞን ያደርግ ነበር። ወንጌልን በኃይል እያሰፋ ሲሄድ ቅድም እንዳልኩት ሐዋርያ ሥራ ላይ ነው የሐዋርያቶች መከራ ጀመረው። ልክ እስጢፋኖስ ምዕራፍ 9 ላይ በድንጋይ ተወገረ፣ ተገደለ። ከዛ በኋላ የያዕቆብን አንገት ደግሞ ሄሮድስ አስቆረጠ። ከዛስ ብዙ መከራ ነበር እና ጳውሎስና ሲላስ እስር ቤት ላይ ታስረው ይሰቃዩ ነበር አይደል? በዛ ቦታ ላይ ሆኖ ግን ወንጌልን ያገለግላሉ። ጳውሎስ በየትኛው እስር ቤት ላይ ሆኖ ያለበት ቦታ ለእርሱ መልእክትን የሚጻፍበት ነው እንጂ የሚያለቅስበት ለወንጌል ዋጋ ከፈልኩ ብሎ የሚቆጫበት አይደለም። የሚገርማችሁ ነገር የጌታ ስም ለዘላለም የተባረከ ነው። የእግዚአብሔር ፍቅር በውስጣችሁ ላይ ከገባ የቃሉ እውነት በጥልቅ በእናንተ ሕይወት ውስጥ ላይ ሲገባ እናንተ የሚታስቡት ምድራዊ ቁሳዊ ነገር ሳይሆን የሰማያዊ ነገር ነው። የጌታ ስም ለዘላለም የተባረከ ነው። ክብር ሁሉ ለጌታ ነው። ያ ወቅቱ ጉዟቸውን ያደረጉት ወቅት ብርዳማ ጊዜ ነበር ወይም ክረምት ነበር። በዛ ክረምት ወቅት ላይ የጥቅምት መጨረሻና የህዳር መጀመሪያ ወቅት ላይ ነበር ጉዞን ያደረጉት። ሌላ ጊዜ ብዙ ጊዜ መርከበኞች ጉዞአቸውን የሚያደርጉት በየትኛውም ጊዜ ላይ የካቲት መጨረሻና መጋቢት መጀመሪያ ላይ ነው ጉዞአቸውን የሚያደርጉት። ምክንያቱም በክረምት ወቅት ላይ ይህ መርከብ ጉዞን ሲቀጥል በጣም ያስቸግራል። ብዙ ቻሌንጅ አለ። ለመርከብ ምልክት ይሆን ዘንድ ትላልቅ ፖሎች ይተከላሉ አይደል? በዙሪያ ላይ የሆነ ቦታ ላይ መርከብ ሄዶ የሚያርፍበት ለመርከበኞች ምልክት ይሆን ዘንድ ረጅም የሆነ ፖል ነው የሚተከለው። ያ ፖል ላይቱን ያሳየዋል። በውሃ የመጣችሁ ሰዎች አላችሁ አይደል? እዚህ ሳውዝ አፍሪካ ስትመጡ በመርከብ በእግር ጉዞ ላይ የላችሁ? ኦኬ፣ ካላችሁ እናንተ ታውቃላችሁ። አንድ ሰው መርከብ ውስጥ ላይ ሲገባ መርከብ የተወሰነ ቦታ ከሄደ በኋላ መዳረሻ የት እንደሆነ አይታወቅም። የሚታይበት ነገር የለም። ስለዚህ ያ መርከበኞች የት እንደደረሱ ያውቁ ዘንድ ወይም ማረፊያው ቦታ እንዲያውቁ የሆነ ትልቅ ፖሎች ይተከላሉ። በጣም ከባድ ወደ ሰማይ የወጣው ፖሎች ላይ ይተከላል። ላይት ይታያል፣ የሆነች ላይት። ስለዚህ ያኛውን ምልክት እያደረጉ ነው የሚሄዱት። ይህ ጊዜ ሳይደርስ እነዚህ የጀመሩት የጥቅምት መጨረሻና የህዳር መግቢያው ላይ ጉዞአቸውን ሊያደርጉ አስነሱ። ምዕራፍ 27ን ስታነቡት ጳውሎስ ይህንን ጉዞአቸውን ሊያስቀጥሉ ሲሉ ተውት እባካችሁ፣ ባኔ ጥሩ ነው፣ በምንሄድበት መንገድ ላይ በጣም ከባድ የሆነ መከራ አለ፣ መጥፋት አለ፣ ጥፋት አለው። ስለዚህ ባንሄደው ይሻላል ብለው ለህዝቡ ለመቶ አለቃ ይናገራል። ጳውሎስ በነበረበት መርከብ ላይ የነበሩት ሰዎች 276 ሰዎች ነበሩ። ስንት ሰዎች? 276 ሰዎች በዛ መርከብ ውስጥ ላይ ነበሩት። ይህንን ሁሉ ሰው ይዘው ጉዞውን መርከቡ ይቀጥላል። መጀመሪያ ምን ብሎታል ጳውሎስ? ይህንን መንገድ አንቀጥል ብሎታል አይደል? ይህንን መንገድ መቀጠል የለብንም። ከቀጠለን ምናልባት ከፊት ለፊታችን ጥፋት አለ፣ ተውት እያለ እርሱን አልሰሙ። ጉዞውን ቀጠሉ። ከቀጠሉ በኋላ በኃይል አውራቂስ ተነሳ፣ በኃይል ማዕበል ተነሳ፣ በኃይል መከራ ተነሳ። ስለዚህ ኦልሞስት ብዙ ቀን 20 ቀን የሚያክል ሳይበሉ ሳይጠጡ እየተሰቃዩ መከራን እያዩ እያለቀሱ ይንከራተቱ ነበር። የጌታ ስም ለዘላለም የተባረከ ነው። በዛ መርከብ ውስጥ ላይ ጳውሎስ በመኖሩ ምክንያት ያ መርከብ እንኳን ቢሰበር በታምር ተርፈው አረፉ። ያረፉበት ቦታ ደግሞ በዚህ ስፍራ ነበር ያረፉት። በደህና ከደረሰን በኋላ በዛን ጊዜ ደሴቲቱ መጠለያ እንድትባል አወቀን፣ መላጥያ እንድትባል አወቀን። ከዛስ አረማውያን የሚያስገርም ቸርነት አደረጉልን። በዛ በደረሱበት ቦታ ላይ የዛ ሰፈር ሰዎች የሚያስገርም አቀባበል ተቀበሉት። የተቀበሉት እንዲያርፉ የወጡት ከመርከብ አደጋ ነው፣ ከስቃይ ነው፣ ከመከራ ነው፣ ከሞት አፋፍ ነው የተረፉት።
ከተረፉ በኋላ አረማውያኖች በሚገርም ሁኔታ ሁሉንም ነገር የሚያስፈልገውን አንዳንድ ነገሮችን አዘጋጅተው የሆነ ማረፊያ ያለበት ቦታ ነው፣ መርከበኞች የሚያርፉበት። ስለዚህ እዛ ቦታ ላይ አሳረፏቸው። ካሳረፏቸው በኋላ በዛ ስፍራ ላይ በጣም ብርድ ነበረውና ጳውሎስ ጭራሩን ሰብስበው ወደ እሳት ይጥላል። የጌታ ስም ለዘላለም የተባረከ። ስለዚህ ከትልቅ ሙቀት የተነሳ እፍኝት ወጣችና በእጁ ላይ ተጠመጠመች። የጌታ ስም የተባረከ። ሐመሽሽ ቀሳ ገቶ ማን ነው ሄወን ይውላል ሐመሽ በደከም ጋር ሙልሽ በደከም ሐመሽ በደከም እንዲም በዱ አለኝ እብኪን ኩማንች መሳ ሀቃ ውጥውጣ ቃጳ እድኩኝ ኤዱጊራን ኤዱኮካስ ኤዱካማን ኢፕ ሎፕሚክ ዩካን ጦባ አንጋዋራ ከዛ ኢጤዮኬን ወዲ ህንግዶ ወሽ አይምሮ ዲስቶ ከእርሱ ጋር የነበሩት አንድ ሐሳብ ነው ያስቀመጡት። ይሄ ሰው እውነተኛ ነፍሰ ገዳይ ነው ማለት የጌታ ስም ተባረከ። መጀመሪያ የታሰረ በወንጌል ምክንያት ነው። ወንጌልን ምንድን ነው የሚያደርጉት? ኪፋት ነው የሚያደርጉት። ኪፋት ነው አይደል? ኪፉ አድርጋል አይደል የታሰረው። ስለዚህ ይህ ሰው እንካ ከዚህ ከመርከብ አደጋ በታምር ቢደርስ እንደሚተርፉም እኮ የተናገረው ጳውሎስ